ሚቃቶች ሐጅና ዑምራ የኢህራም ማድረጊያ ነጥብ የሆኑ 5 የቦታ ሚቃቶች ያሏቸው ሲሆን እነሱም አንደኛ ዙል ሁለይፋ በአሁኑ ጊዜ ከመዲና በስተደቡብ አቅጣጫ ይገኛል። ቦታው አብያር ዓሊ ተብሎ ሲጠራ ከመካ በ420 ኪሎ ሜትር ርቀት ላይ ሲገኝ የመዲና ሰዎች ሚቃት ነው። ሁለተኛ ጁሕፋ ራቢግ ከተማ አቅራቢያ ከመካ በ186 ኪሎ ሜትር ያህል ርቀት ላይ ይገኛል። ጁሕፋ የሻም የግብጽና የሞሮኮ ሰዎች ሚቃት ነው። ሶስተኛው የለምለም የየመን ሰዎች ወደ መካ በሚጓዙበት መንገድ ላይ የሚገኝና ዛሬ ሰዕዲያ ተብሎ የሚጠራ ትልቅ ሸለቆ ሲሆን ከመካ በ120 ኪሎ ሜትር ያህል ርቀት ላይ ይገኛል። የለምለም የየመን ሰዎች ሚቃት ነው። አራተኛ ቀርኑል መናዚል በአሁኑ ጊዜ ሰይል አልከቢር ተብሎ የሚጠራ ሲሆን ከመካ 75 ኪሎ ሜትር ያህል ይርቃል። ቀርኑል መናዚል የነጅድና የጣይፍ ሰዎች ሚቃት ነው። ከርሱ በላይ በጣይፍ መንገድ በላይ ከአልሃዳ አቅጣጫ በኩል ዋዲ መሕረም ተብሎ የሚጠራ ቦታ የሚገኝ ሲሆን ሁለቱም የነጅድና በጣይፍ መንገድ በኩል የሚመጡ ሰዎች ሚቃት ነው። አምስተኛ ዛቱ ዒርቅ በአሁኑ ጊዜ አልضሪባ ወይም አልኹረይባት ተብሎ የሚጠራ ሲሆን ከመካ በስተ ምስራቅ በ100 ኪሎ ሜትር ያህል ርቀት ላይ የሚገኝና ዛሬ ሰው የማይኖርበት ቦታ ነው። ዛቱ ዒርቅ ከምስራቅ በኩል የሚመጡ የኢራቅ የኢራንና ከነሱ ወዲያ የሚመጡ ሰዎች ሚቃት ነው። ለዚህ ሁሉ ማስረጃው ኢብኑ ዐባስ ረዲየላሁ ዐንሁ ባስተላለፉት ሐዲስ መሰረት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመዲና ሰዎች ዙል ሁለይፋን፣ ለሻም ሰዎች ደግሞ ጁሕፋን፣ ለነጅድ ሰዎች ቀርኑል መናዚልን፣ ለየመን ሰዎች የለምለምን ሚቃት አድርገው እነዚህ ለነሱና የነዛ ነዋሪዎች ሳይሆኑ በእነሱ በኩል ሐጅና ዑምራ ፈልገው ለሚመጡትም ናቸው። ከነዚህ ወዲህ ያሉት ሚቃታቸው ከሚነሱበት ቦታ ሲሆን የመካ ሰዎችም ከመካ ነው አሉ ብለዋል። ዛቱ ዒርቅ ግን በዚህ ሐዲስ ውስጥ ያልተጠቀሰ ሲሆን ሚቃት ያደረጉት ዑመር ብን አልኸጣብ ረዲየላሁ ዐንሁ ናቸው። እነዚህን ሚቃቶች ኢሕራም ሳያደርግ ያቋረጠ ሰው ከቻለ መመለስ ይኖርበታል። መመለስ ካልቻለ ግን ቤዛ ወይም ፊድያ መክፈል ሲኖርበት እሱም መካ ውስጥ አርዶ ስጋውን ለሐረም ምስኪኖች የሚከፋፍለው አንድ ፍየል ነው። የነዚህ ሚቃቶች ሰዎች ሳይሆን በእነሱ በኩል የሚያልፍ ሰው ከነዚሁ ሚቃቶች ኢሕራም ያደርጋል። ከነጅድ ነዋሪዎች የሆነ አንድ ሰው በመዲና መንገድ ቢመጣ ከአብያር ዓሊ ኢሕራም ያደርጋል። መኖሪያው በመካ አቅጣጫ ከሚቃቶቹ ወዲህ እንደ ጅዳ፣ ባህራና ሸራኢዕ የሆነ ሰው ለሐጅና ዑምራ ኢሕራም የሚያደርገው ካለበት ቦታ ነው። በየብስ በባህርም ሆነ በአየር በሚቃቶች በኩል በሚያልፍ መንገድ የመጣ ሰው ይበልጥ ከሚቀርቡት ሚቃቶች ትይዩ ሲደርስ ኢሕራም ያደርጋል። ዑመር ብን አልኸጣብ ረዲየላሁ ዐንሁ ከመንገዳችሁ በኩል የእርሱ የሚቃቱ ትይዩ የት እንደሆነ አስተውሉ ብለዋልና የመካ ነዋሪ ወይም ነዋሪ ያልሆነና መካ ውስጥ ሆኖ ለሐጅ ንያ ያደረገ ሰው ከዚያው ካለበት ኢሕራም ያደርጋል። ዑምራን በተመለከተ ግን ቅርቡ ወደሆነ እንደ ተንዒምና ጀዕራ ወደ መሳሰሉ ከሐረም ክልል ውጭ ወዳሉት ቦታዎች በመሄድ ኢሕራም ያደርጋል። በተጨማሪም ሐጅ የጊዜ ሚቃቶች አሉት። እሱም የሸዋል የዙል ቂዕዳ ወሮችና ከወርሃ ዙል ሒጃ የመጀመሪያዎቹ 10 ቀናት ናቸው። ዑምራን በተመለከተ ግን ዓመቱ በሙሉ የዑምራ የጊዜ ሚቃት ነው።